አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ እኔ በጣም ደህና ነኝ አሉ አልሐምዱሊላህ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ሶ እስከ ዛሬ ከ5000 ብር ጀምሮ ኢትዮጵያ ውስጥ ስራ መጀመር ይቻላል እያልኩኝ ቪዲዮ በተደጋጋሚ ሰርቼላችሁ ነበረ። ነገር ግን ሁሉም ነገር እንደ ጊዜው አይደል የሚሆነው። ያው መንግስት አንዳንድ ህጎችን ከማጽደቁ የተነሳ ሀሳቤን ለመቀየር ተገድጃለሁ። እሱም የጸደቀው ህግ ምንድነው? እስኪ አዳምጠን እንመለስ። ፕላስቲክ መጣል፣ ፕላስቲክ ቤት ምናምን ህግ በፌዴራል ደረጃ እያወጣን ነው። ለምሳሌ ማንም ሰው በቤቱ በረንዳ ላይም ይሁን ቡና ለመሸጥ በላስቲክ የሚሰራ ቤት ህገ ወጥ መሆን አለበት። መጀመሪያ ላስቲክ ነው፣ ቀጥሎ እየቀጠለ ነው ህጋዊ ቤት የሚመስለው። ግን ላስቲክ የሚባል መፈቀድ የለበትም። ወደ ሀገር ውስጥ የማይገቡበትን መንገድ እንሞክራለን። ብዙ ግን ከላስቲክ ጋር የሚያያዝ ጉዳይ መሬታችን እያበላሸ ነው፣ ውሃችን እያበላሸ ነው፣ ከተማችን እያበላሸ ነው፣ የአኗኗር ዘይቤያችን እያበላሸ ነው፣ በሽታ እያመጣብን ነው እና ሰው እያመጣ ላስቲኩን እዚህ ዳምፕ እንዲያደርግ መፍቀድ የለብንም። በሀገር ደረጃ የሚወጣው ህግ እንዳለ ሆኖ አዲስ አበባ ግን ቢያንስ በሚታይ መንገድ በላስቲክ የሚሰሩ በረንዳዎች ነው መከልከል አለበት። ከፈለገ በሳር ይስራ፣ ለጤና የማይመች ስለሆነ ማለት ነው። እሱም በህግ ከባዮ ጋዙ ጋር አያይዘን ብንሄድ ቪዲዮን መንግስት በላስቲክ ጉዳይ ላይ ባጸደቀው ህግ ለምሳሌ ማንኛውም ሰው ከመኖሪያ ቤቱ በር ላይም ቢሆን በሸራ በላስቲክ ምናምን ሰርቶ ሻይ ቡና መሸጥ እንደማይችል ከሰራም ኳሊቲ በሆነ ለምሳሌ በቆርቆሮ በብሎኬት ሰርቶ መስራት እንዳለበት እና የሱቅ ነጋዴዎችም ሆን ገዢዎች የሱቅ ነጋዴ በፌስታል ስላችሁ በዚች በስስ ፌስታል እቃ ሲሸጥ ቢገኝ 5000 ብር ቅጣት እንዳለውና የገዛውም ሰው ደግሞ በከተማው እችን ፌስታል ይዞ ሲንቀሳቀስ የተገኘ ሰው 2000 ብር ጀምሮ መቀጣት እንደሚጀመር መንግስት አስታውቋል። ፌስታል መከልከሉን እንደንተን ትቃወሚያለሽ ወይ? መከልከሉን ትቃወሚያለሽ ካላችሁ አልቃወምም። ምክንያቱም ንጽህና ለሀገር ነው። ነገር ግን ምን ተለዋጭ ነገር መንግስት አዘጋጅቷል። ለምሳሌ ለኛ ለነጋዴዎች በጣም ብዙ ፌስታሎች የገዛን ሰዎች አለን። ምን አማራጭ አድርሶልናል? ወይስ ይሄንን እነዚህን እኛ በእጃችን ያዝናቸውን ፌስታሎችም ሆነ ላስቲኮች እስክንጨርስ ጊዜ ገደብ አድርጎልናል ወይ? እንዴት ነው? ለፋብሪካዎች ይሁን ፋብሪካዎች ኦልሬዲ የራሳቸውን አቅጣጫ ይዘዋል። ነገር ግን ከዚህ በኋላ የምንጠቀማቸው የወረቀት ባጎች በምን ያህል ዋጋ ነው የሚቀርብልን ለኛ ለነጋዴዎች? በሱ በወረቀቱ ባግ ወይንም ዘንቢል እቃ ለመሸጥ ወደዛ ቢዝነሱ ስንገባ ከፌስታል በላይ ውድ ነው የሚሆንብን ወረቀቱ። ስለዚህ የወረቀቱን ዋጋ የሚከፍለው ገዢው ነው ወይስ ነጋዴው ነው? ያንንም የተሻለ ነገር በጥሩ ሁኔታ መንግስት ለኛ እንትን ቢልልን እና ምንድነው ከማን ነው የወረቀት ባጉ ዋጋ ክፍያ ከማን ነው? ከኛ ነው ወይንስ ከገዢው ነው? ምክንያቱም እኛ አሁን እቃ ላይ ዋጋ እሱን የምናቀርብ ከሆነ የእንትኑን ማስከፈል ግድ ይለናል። ልክ የ5 ብር ፌስታል እንደምናስከፍለው የ15 ብር ፌስታል እንደምናስከፍለው ሁሉ ለዚህም ለፔፐር ባጉም ማስከፈል አለብን ብዬ አስባለሁ። ሲቀጣጥል ደግሞ ከዚህ ፊት በ5000 ብር በ10000 ብር ስራ መጀመር ትችላላችሁ ያልኳችሁ ልጆች ሰው ሁሉም ነገር እንደ ጊዜው ስለሚቀያየር እንደማይቻል ነው አሁን ላይ የተረዳሁት። በጥቂቱ የገዛ ቦታችሁ ላይ ለመስራት እንኳን ካሰባችሁ 100,000 ብር ለሻይ ቡና አስፈላጊ እንደሆነ ነው የገባኝ። አሁን ወደፊት ላሜራም እንዳይከለክሉ ስጋት ውስጥ ነኝ እና ምን ያህል አሁን ላይ ከባድ እየሆነ እንደመጣ ነው። አሁን እኔ ለምሳሌ ብታዩ እሺ ፌስታሎች ተከለከልን፣ እንጀራስ በምን ልናረግ ነው? ዳቦ በምን ልናረግ ነው? በወረቀት እንዴት ነው በወረቀት ዳቦ መያዝ የምንችለው? አይደርቅም። እንጀራስ ምን ልናረግ ነው? እና አሁን እኔ ከነገ ጀምሮ ልለጥፍ ነው። ማንኛውም ሱቄ እቃ መግዛት የሚፈልግ ሰው ከቤቱ ፌስታል ይዞ እንዲመጣ፣ ይዞ ካልመጣ ግን መንገድ ላይ ይዞ ከተገኘ 2000 ብር ቅጣት እንዳለበት አጽፌ ልለጥፍ ነው በሬ ላይ እና ህጉ ተፈጻሚ ሆኗል አዲስ አበባ ላይ። እዚህም ተፈጻሚ መሆኑ አይቀርም። ያው ግብር የ3 ወር የግብር ክፍያ የሩብ ዓመት ተብሎ አዲስ አበባ ላይ
ተፈጻሚ ሆኖ አሁን እኛ ጋር ተፈጻሚ እየተደረገ ነው ማለት ነው። አዲስ አበባ ላይ ተፈጻሚ በሆነ በወሩ ነው እኛ ጋር አሁን ተፈጻሚ እየሆነ ያለው። ፌስታልም አሁን አዲስ አበባ ላይ ተፈጻሚ ሆኗል። ነገር ግን ወደኛም መጥቶ ተፈጻሚ መሆኑ አይቀርም። ከወዲሁ ግን ለከስተመሮቻችን ለጥፈን ብናሳውቅ መልካም ነው። ደግሞ መንግስትን በተቻለው መጠን በእጃችን ላይ የያዝናቸውን ፌስታልና ላስቲኮች ወይ በገንዘብ ቢቀይርልን፣ ቀላል ብር አይደለም እውነት ለመናገር፣ ወይ ደግሞ እስክንጨርስ ጊዜ ቢሰጠን ብዬ እላለሁ። በተረፈ ውዶቼ በቃ 100,000 ብር ጀምሮ ነው ስራ መስራት የምትጀምሩት። እንደሩ 5,000 10,000 አላችሁ። ምክንያቱም መንግስት ህጉን የበለጠ እያሻሻለ ደሃ ከትንሽ ተነስቶ የማይሰራባት አገር እየሆነች ነው ያለችው እና ኢትዮጵያ በጣም አሳሳቢ ነው። ሰው ምን ልላችሁ ፈልጌ ነው፣ ዱአ አርጉ። ከስደት ያላችሁ ማለላ ሀገራችሁ በሰላም ያብቃችሁ። ትላንትና ደስ በሚል ቪዲዮ ነበር የመጣሁት። ዛሬ ምንም ማድረግ አልችልም። ትላንትና ግን ከተላኩልኝ እቃዎች ውስጥ ያላሳየኋችሁ 2 እቃዎች አሉ። ይሄ ኑስካፌ እና ሹኪያ ተልኮልኛል። ሹካ ማለት ሹኪያው ቤት ሄዷል ኦልሬዲ። እና እንትን ምንድነው ፓወር ባንኩ ቆይ አንዴ ይዤ ልምጣው። እና እንደምታዩት ፓወር ባንኩ ይሄ ነው። አያችሁት? ይሄ ነው። ከፓወር ባንኩ ደግሞ በጣም የወደድኩትን ፓርት ላሳያችሁ። ተረን አያችሁ? ይሄ የሳምሰንግ ቻርጀር ነው። ስለዚህ እንዳያችሁት ነው የወደድኩት ነገር ይሄ ነው። እንደዚህ አርጋችሁ እንዲግጥም አርጋችሁ ትዘጉታላችሁ። አያችሁ? ምንም በቃ ገመዱ የመበላሸት እድል አይኖረውም ማለት ነው። እንደዚህ ተሰትሮ ስለሚቀመጥ ሹፉ። አሁን ገመድ ያለው ይመስላል አይመስልም? ይሄ ነው። በጣም አመሰግናለሁ የኔ ውድ። በወጣ ይተካ፣ ያሰብሽው ይሳካ። አላህ ከክፉ ነገሮች ሁሉ ነጃ ይበልሽ። ዱንያ ላይም በአኺራም እንደው አትጪ፣ በቃ ጠይቀሽ አትጪ። ከአላህ Subhanahu Wa Ta'ala ከሰው ነው እንጂ የማይገኘው። ያው አላህ ታውቂያለሽ፣ ሁሉን ሰጪ እሱ ነው። አንቺንም ለኔ እንደሰጪኝ ያደረገው አላህ Subhanahu Wa Ta'ala ነው። አልহামዱሊላህ። እና ቪዲዮውን እስከመጨረሻው ተከታተሉት። እወዳችኋለሁ። ከተመቻችሁ ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ። እንደገና ደግሞ ምንድነው ሰብስክራይብ ማድረግ እንዳትረሱ። ግን ትላንትና የለቀኩት ቪዲዮ ምንም አልቆጠረም። ምን እንደሆነ ችግሩ አልገባኝም። ባይ መልካም ምሽት ይሁንላችሁ።